ድረገጽ እንዴት እንደሚሰራ አስባችሁ ታውቃላችሁ? እዚህ ቪዲዮ ላይ በይነመረብ ዌብ ብራውዘር ላይ አድራሻ ስንጽፍ ምን እንደሚፈጠር አንድ ባንድ አሳያችኋለሁ። በተጨማሪም ከዚሁ ጋር የተያዙ አንድ ዌብ ዴቨሎፐር ማወቅ አለበት የምንለው ሐሳቦች አብረን እናያለን። ማይክ ነኝ ከፕሮግራሚንግ ሰርኪት። አብራችሁን ቆዩ። እስቲ አንድ ዩአርኤል እናስገባ www.esep.org.it እናንተም የራሳችሁን ማስገባት ትችላላችሁ። ይሄን ያደረኩት ስለ ዩአርኤል ምንነት እንድናውቅ በማሰብ ነው። ዩአርኤል ምንድነው? It's called Universal Resource Locator. It's a unique identifier used to locate a resource on internet ነው። ይህም ማለት በበይነ መረብ ላይ ግብአትን ለማግኘት ወይም ሪሶርስን ለማግኘት የሚያገለግል ልዩ የድረገጽ መለያ ነው ማለት ነው። ስለዚህም ከላይ ያስገባነው www.esep.org.it ዩአርኤል ነው ማለት ነው። እነዚህ ግብአቶች ወይም ሪሶርሶች ብዙ ሊሆኑ ይችላሉ። ከነዚህ መካከል ድረገጾች ወይም ዌብ ፔጅስ ላይክ ኤችቲኤምኤል ዶክመንት፣ ምስሎች ወይም ኢሜጅስ፣ ሶስተኛ ተንቀሳቃሽ ምስል ወይም ቪዲዮዎችን ለማግኘት የምንጠቀምበትና የምናገኝበት መለያ ነው ማለት ነው ዩአርኤል። እስቲ ወደ ቀድሞ ዩአርኤል እንመለስና በይነ መረብ ላይ ወይም ብራውዘር ላይ እናስገባ። ይህንን ስናረግ በዚህ ቅስበት ሁለት ነገሮች ስራ ይጀምራሉ። የመጀመሪያው ብራውዘር ወይም ክላይንት የምንለው ሲሆን ሁለተኛው ደግሞ ዌብ ሰርቨር ወይም ባጭሩ ሰርቨር የምንለው ነው። እስቲ ወደ መጀመሪያው እንሂድ። ብራውዘር ኦር ክላይንት ከሰርቨር ጋር የሚገናኝ ማንኛውም መሳሪያ ሊሆን ይችላል። ይህም ማለት ዴስክቶፕ፣ ላፕቶፕ፣ ስማርትፎን ወይም ደግሞ ኔትወርክን የሚቀበል ማንኛውም መሳሪያ። በአጠቃላይ ድረገጽን ስንመለከት ወይም ስንጠቀም የምንጠቀምበት መሳሪያ ክላይንት ወይም ብራውዘር ይባላል። ሁለተኛው ሰርቨር ነው። ይህ ደግሞ የድረገጹ መረጃ የሚቀመጥበት መሳሪያ ነው። ይህም ማለት ሰርቨር የተለያዩ ድረገጾችን፣ አፕሊኬሽኖችን የሚቀመጡበት ኮምፒውተር ነው። በአጠቃላይ ክላይንት መሳሪያዎች ድረገጽን መክፈት ሲፈልጉ የዛ ድረገጽ ቅጂ ከሰርቨር ላይ በማውረድ ወይም ዳውንሎድ በማድረግ የክላይንቱ መሳሪያ ላይ ያስቀምጣሉ። ይህም ለተጠቃሚው በይነመረብ ላይ በግልጽ ይታያል ማለት ነው። ከሰርቨር እና ከክላይንት ውጪ ግን እንደ አንድ ዌብ ዴቨሎፐር ማወቅ ያለብን ነገሮች አሉ። የመጀመሪያው ኢንተርኔት ኮኔክሽን ነው። ከበይነ መረብ ላይ ወይም ብራውዘር ላይ ዳታ እንድንወስድና እንድንቀበል ይረዳናል። ሁለተኛው ቲሲፒ/አይፒ ይባላል። ትራንስሚሽን ኮንትሮል ፕሮቶኮል ኤንድ ኢንተርኔት ፕሮቶኮል። እነዚህ ሁለቱ የመረጃ መቀበያ ፕሮቶኮሎች ሲሆኑ እንዴት ዳታ በኢንተርኔት አማካኝነት መተላለፍ እንዳለበት ይወስናሉ። ሶስተኛው ዲኤንኤስ ነው፣ ዶሜን ኔም ሰርቨርስ። ይሄ ድረገጾች ወይም ዌብሳይቶች የአድራሻ ማግኛ መጽሐፍ ማለት ነው። ለምሳሌ google.comን እንውሰድ። google.com ብለን ስንጽፍ በይነ መረቡ ወይም ብራውዘሩ ዲኤንኤስ ነው የሚያየው። ይህን የሚያደርገው የድረገጹን ትክክለኛ አድራሻ ለማግኘት ነው። መረጃውን ከመቀበሉ በፊት እዚህ ጋር google.com ብለን ስንጽፍ ብራውዘሩ ዲኤንኤስ ሰርቨርን ያያል። ከዛም የዛን ድረገጽ ዩኒክ አይፒ አድሬስ አክሰስ ያደርግና ለተጠቃሚውም የጎግልን ዋና ገጽ ያሳያል ማለት ነው። ይህም የሚሆነው ብራውዘሩ ድረገጹ የትኛው ሰርቨር ላይ እንዳለ ከፈለገ በኋላ ኤችቲቲፒ ሪኩዌስት በመላክ ይሆናል ማለት ነው። ስለዚህም አራተኛ ላይ የምናገኘው እንደ አንድ ዌብ ዴቨሎፐር ማወቅ ካለብን ነገሮች ውስጥ አንዱ ኤችቲቲፒ ነው ማለት ነው። ኤችቲቲፒ ሃይፐርቴክስት ትራንስፈር ፕሮቶኮል ይባላል። ክላይንት እና ሰርቨር እንዲግባቡ የሚያደርግ ቋንቋ ነው። እዚህ ጋር ማወቅ ያለብን ነገር ፕሮግራሚንግ ላንጉዌጅ አይደለም። ኢትስ ጀስት መግባቢያ ቋንቋ ነው። ሌላኛው ደግሞ ኤችቲቲፒኤስ ነው። ይህ ደግሞ ኤችቲቲፒኤስ ዊዝ ኢንክሪፕሽን ነው። ይህም ማለት በክላይንት እና በሰርቨር መካከል ያለው የመረጃ ልውውጥ ኢንክሪፕትድ ነው ወይም ደግሞ በሚስጥራዊ ቁልፍ የተዘጋ ነው ማለት ነው። በአጠቃላይ
አንድ የድረገጽ ዩአርኤልን ስንጽፍ ምን ይፈጠራል የሚለውን እኔና እናብቃ። የመጀመሪያው በይነ መረብ ላይ ወይም ብራውዘር ላይ ዩአርኤል አድራሻችንን ስናስገባ በእኛ ኬዝ www.google.comን ስናስገባ ከብራውዘሩ ወደ ዲኤንኤስ ሰርቨር ይሄዳል። ከዛም ትክክለኛውን የድረገጹን የሰርቨር አድራሻ ያገኛል ማለት ነው። ከዛ ካገኘ በኋላ ከብራውዘሩ HTTP ሪኩዌስት መልእክት ላገኘው ትክክለኛ ሰርቨር ይልካል። ይህም መልእክት ብራውዘሩ የምንፈልገውን ድረገጽ ግልባጭ ለክላየንት ይልካል ማለት ነው። ይህ የተላከው መልእክት እና ሌሎች አብሮት ያሉ መረጃዎች ማለትም በክላየንት እና በሰርቨሩ መካከል ማለት ነው የሚላኩት በቲሲፒ አይፒ አማካኝነት ኢንተርኔት በመጠቀም ይሆናል። ሰርቨሩ የተላከለትን መልእክት ከክላየንቱ ከተቀበለ ሰርቨሩ ለክላየንቱ 200 ኦኬ የሚል መልእክት ይልካል። ይሄ ማለት መልእክት ደርሶኛል ድረገጽህን ማየት ትችላለህ እንደማለት ነው። ከዛ ወደ ብራውዘራችን የድረገጹን ፋይሎች በማይቋረጡ ትንንሽ የመረጃ ስብስቦች ወይም ዳታ ፖኬትስ ይላካል ማለት ነው። በመጨረሻም የብራውዘራችን እነዚህን ትንንሽ የመረጃ ስብስቦች ወይም ዳታ ፖኬትስ ወደ አንድ ሙሉ ወደ ሆነ ድረገጽ ቀይሮ ስክሪናችን ላይ የጎግል ሆም ፔጅን ያሳየናል ማለት ነው። በአጠቃላይ አንድ የድረገጽ ዩአርኤልን ስንጽፍ